አንዳንዶቻችሁ አልተወለዳችሁ ይሆናል ሞባይል ፎን ሲጀመር አዲስ አበባ ውስጥ እኔ መጀመሪያ ከያዙት መሃል ነበርኩ ማለት የመጀመሪያ 20 ምናምን ነበር ቁጥሬ ያልነግራችሁም አሁን ተቀይሯል እንደዛ ነበር ቁጥሬ ማለት የኢንቨስተር ምናምን የሚባለው ማለት በጣም የመጀመሪያው ማለት ነው እኔ አስደናቂ ሆኜ ሳይሆን የማገለግልባት ተቋም ተመዝግቦ ነበር ሞባይል ይመጣል ሲባል ምን እንደሆነ እንኳን እናቆምኛ ሞባይል ስልክኛ በገመድ ነው የምናቀው ገመድ አልባ ይመጣል ሲባል ፒቲሲ እዛም ማስተምረው ተመዝግቦ ነበርና ተራ ደረሰው ማለት ነው መጀመሪያ የወጣለት አንዱ እኔ የማገለግልበት ተቋም ነበርና የኔ ሳይሆን የተቋሙ ነው እና ያን ጊዜ ቴሌ ከስልክ ዲቫይስ ጋር ነው የሚሰጠው ሲም ብቻ አናውቅም ነበር ትዝ ይላችኋል እቺማ ትንሽ ናት ትዝ ይላችኋል በጣም ግንድ ነገር የሚያክል ነገር አይውሽ የት እንዳስቀመጥኩት የት እንኳን መጣሌን የት እንደጣልኩት አላስታውሰው እሺ ቀጭ የሚሉ ቁጥሮች አሉ ቀጭ የምናርቀው ማለት በቃ እኮ ቀጭ ሌላ ስክሪን አታስክ ስክሪን ምንድነው ስክሪን በቲቪ ነው እና ቀጭ ምትል ፓውንድ ኪ ያለው ታጽድ እኔ ራሴ መሰክር ስለሆንኩ በጣም እንኮራ ነበር ከሰው ሁሉ በላይ ነበር ሰው ሁሉ በገመድ ስልክ ነው የሚገኝ እኔ ሚስቴ ያን ጊዜ እጮኛዬ ነገር ነበረች ማስደነቂያ አንዱ እንደዚህ ሆኜ መምጣት ነበረች ማንነቴን አታውቂም እንዴ አይነት ቀበቷችን ውስጥ ምናምን ነው የምንሰካው በጣም የሚያኮራ ነበር ሳይደወልልህ ሁሉ አንስተ ካፌ ውስጥ እንትን የሆነ ነገር ታለች you just want to show it አስገራሚ ነው በጣም አስገራሚ ነበር እንንካው ምናምን ብለው የሚጠይቁን ሰዎች ነበሩ እስቲ ትንሽ አንዴ ለያዘው ምናምን የእውነት በጣም የሚያስመካ ነበር የት እንደጣል ነው እንዴት እንደጣል ነው ለማን እኔ አላስታውስም it's very natural የሚበልጥ መጣ ከዛ ጣል ነው ማለት ላስበው አልችልም አሁን አግሊ ነው በጣም አግሊ ነው ማንም ሊያነሳው አይችልም ሌባ እንኳን አይሰርቃችሁም አሁን እሱን ይዛችሁ ብትሄዱ የእውነት ከዛ የሚበልጥ ሲመጣ ፍሊፕ ምናምን የምታረጉሉ መታ ነበር አንዲት ነገር የምትል ከዛ አድቫንስ እያደረገ ሲመጣ ስንጥለው አድቫንስ እያደረገ አዲስ እይታ ሲመጣ ስንጥለው that's how we live እኮ በተፈጥሯል እግዚአብሔር እኮ በግድ አያስጥልም ነገር ለሚባርካቸው ምንድነው የሚያደርገው የሚበልጠውን ያሳያቸው እና ሲጥሉት አያውቁትም ኃጢያትን መጣል ያቃተን አሁን ለምንድን ነው የመገለጥ ታላቅነት አሁን ኢንተርቴይንመንት እንደዚህ ወጥሮ ያያዘን የወሬ ፍላጎት ወጥሮ ያያዘን በጣም የምንገረመው ምንድነው በምን ምክንያት ነው የሆነች ብርሃን ታስፈልገናለች የሆነ ብርሃን የሚፈነጥቅ ብርሃን የሚታይ ብርሃን የበለጠ ብርሃን ታላቅ ብርሃን መገለጥ ታላቅነት እግዚአብሔር ያብዛላችሁ ይሄንን ዓለም እየናቀን የምንኖረው ሲገለጥልን ስለሆነ ከተራ ነገር እንውጣ ከማይፈነድቅ ከተዝናና ዘና ካለ ረጋ ካለ ብርቅነት ከሌለበት የልቤን አይኖች አብራ ብላችሁ ጸልዩ ወገኖች ክርስቲያን ምን ይጸልይ ካላችሁ የልቤን አይኖች አብራችሁ የልብ አይን አለ ያብራው የተባለ የልብ አይን እሱን አብራውና በተለየ እንኖር በቃ ለዚህ ነው እንድንጸልይ የምጠይቃችሁ በቃ የተለየውን አሳየንና የተለየን እንኖር ኖርማል ሆኖ ለመኖርም እኮ ምን የተለየውን ያሳየንና የተለየ ሆነን እንኖር አንድ አይነት ናቸው ከምንባል የተለየውን አይተን በተለየ መንገድ ኖረን በተለየ ያስከብረ ነው በተለየ ሁኔታ የምናልፍ ሰዎች እግዚአብሔር ያርክን የልቤን አይኖች ክፈት የልባችሁ አይኖች እንዲበሩ ጸልያለሁ አስገራሚ ጸሎት ነው እሱን እየጸለየ እሱን እየቀመሰ እሱን እያየ በተለየ ሁኔታ እያስከበረ የሚኖር ህዝብ እግዚአብሔር ያርጋችሁ